ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁ ደግሞ ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬም ደግሞ እንደተለመደው ይዤላችሁ የመጣሁ ቃላት ምስረታ ነው ማለት ነው። ባለ ሶስት ሆሄ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች ቀለል ያሉ ቃላቶች ናቸው። ሁሌም ዘወትር በአካባቢያችን ልንጠቀምባቸው የምንችል ቃላቶች ናቸው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው አብራችሁኝ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ እያንዳንዱ ፊደሉን እየጠራው እያነበብላችሁ ሄዳለሁ። ልክ እናንተም እንደኔ እያደረጋችሁ እያነበባችሁ እየጻፋችሁ አብራችሁ መቆየት ይጠበቅባችኋል ማለት ነው። በተጨማሪም በመጨረሻ ቪዲዮውን አቁማችሁ አንበባችሁና ጽፋችሁ መለማመድ አለባችሁ ማለት ነው። ከኔ ጋር አንበባችሁ መተው ሳይሆን ቪዲዮውን ደግሞ አቁማችሁ ራሳችሁ እያነበባችሁ መለማመድ ይህ ግዴታ ነው ማለት ነው። አሁን አብረን እያነበብን እንሂድ። ኦኬ፣ ከዚህ ላይ የመጀመሪያዋ ቃል ምን ትላለች? ረፍት። ረፍት ይላል። ረፍት የሚለውን ስናይ ረ ማለት ከረ ቤተሰቦች የመጀመሪያ ፊደል ነው። ፍ ከፈ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ረፍት፣ ረፍት የሚለውን ቃል እናገኛለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ሳሙና፣ ሳሙና ይላል። ሳሙና የሚለውን ስናይ ሳ ማለት ከሰ ቤተሰቦች አራተኛ ፊደል ነው። ሙ ከመ ቤተሰቦች ሁለተኛ ፊደል እና ከነ ቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሳሙና፣ ሳሙና የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ዘነበ፣ ዘነበ ይላል። ዘነበ የሚለውን ስናይ ዘ ማለት ከዚያ ቤተሰቦች የመጀመሪያ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘነበ፣ ዘነበ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ወሰደ፣ ወሰደ ይላል። ወሰደ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ደ ከለ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወሰደ፣ ወሰደ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መናቅ፣ መናቅ ይላል። መናቅ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መናቅ፣ መናቅ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ፋጡማ፣ ፋጡማ ይላል። ፋጡማ የሚለውን ስናይ ፋ ማለት ከፈ ቤተሰቦች አራተኛ ፊደል ነው። ጡ ከጠ ቤተሰቦች ሁለተኛ ፊደል፣ ማ ከመ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፋጡማ፣ ፋጡማ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ምን ይላል? ደከመ፣ ደከመ ይላል። ደከመ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደከመ፣ ደከመ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? መለሰ፣ መለሰ ይላል። መለሰ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መለሰ፣ መለሰ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ጠረጉ፣ ጠረጉ ይላል። ጠረጉ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ጉ ከገ ቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠረጉ፣ ጠረጉ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ሜላት፣ ሜላት ይላል። ሜላት የሚለውን ስናይ ሜ ማለት ከቤተሰቦች አምስተኛ ፊደል ነው። ላ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሜላት፣ ሜላት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ከተማ፣ ከተማ ይላል። ከተማ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ተ ከቤተሰቦች የመጀመሪያ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ከተማ፣ ከተማ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ሜሮን፣ ሜሮን ይላል። ሜሮን የሚለውን ስናይ ሜ ማለት ከቤተሰቦች አምስተኛ ፊደል ነው። ሮ ከቤተሰቦች የመጨረሻ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሜሮን፣ ሜሮን የሚለውን ቃል ማግኘት እንችላለን።
ቀጣይ ደግሞ ከዚህ ለምን ይላል? ቀለም ይላል። ቀለም የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ስናነባቸው ቀለም የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ሁለት ይላል። ሁለት የሚለውን ስናይ ሁ ማለት ከሀ ቤተሰቦች ሁለተኛ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው ሁለት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ነሐሴ ይላል። ነሐሴ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ሀ ከሀ ቤተሰቦች የመጀመሪያ ፊደል፣ ሴ ደግሞ ከሰ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ነሐሴ የሚለውን ቃል እናገኛለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ቀለሟ ይላል። ቀለሟ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለከለ ቤተሰቦች የመጀመሪያ ፊደል፣ ሟ ከመ ቤተሰቦች ስምንተኛ ፊደል ነው ማለት ነው። ወይም ዲቃላ ወይም ውስብስብ ፊደል ይባላል። ከመ ቤተሰብ ከሁለተኛው ከሙና ከወ ቤተሰብ ከአራተኛው ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ፊደል ነው። ስለዚህ እነዚህ ፊደላቶች በጋራ አድርገን ስናነባቸው ቀለሟ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ምኞት ይላል። ምኞት የሚለውን ስናይ ም ማለት ከመ ቤተሰቦች ስድስተኛ ፊደል ነው። ኞ ከኘ ቤተሰቦች የመጨረሻ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ መልኩ ስናነባቸው ምኞት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? በደል ይላል። በደል የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ስናነባቸው በደል የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እናንተ መጀመሪያ እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ፈጠን እያላችሁ ደግሞ እያነበባችሁ መለማመድ ይጠበቅባችኋል። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።